የሚገኘው ዘነበወርቅ አካባቢ ነው። ዘነበወርቅ ብዙዎቻችሁ ለማታውቁት ዘነበወርቅ ማለት ልዕልት ዘነበወርቅ የአፄ ኃይለ ሥላሴ ልጅ ለእሷ መታሰቢያ ተብሎ አካባቢው በተሰራ ሆስፒታል አማካኝነት ዘነበወርቅ ሊባል ችሏል ማለት ነው። ዘነበወርቅ ሆስፒታል የተመሰረተው በ1928 አማካኝነት ነው። ልዕልት ዘነበወርቅ በ3 ዓመት እድሜዋ ህይወቷ ቢያልፍም ለእሷ መታሰቢያ ተብሎ ሆስፒታሉ ተሰርቷል ማለት ነው። በዛ ምክንያት ይህ ዘነበወርቅ ይባላል ማለት ነው። አካባቢውን ተመልከቱት። ከወደዳችሁት ላይክ ማድረጋችሁን እንዳትረሱ።